አንተ በሰው ነው ወይስ በራስህ የምትመራው? በራስህ የምትመራ ከሆነ በጣም ከሚደነቁ ትንሽ እውነተኛ ዜጎች መካከል አንዱ ነህ። በሰው የምትመራ ከሆነ ደግሞ ምናልባትም ራስክን ለማኖር እየኖርክ ነው ማለት ነው። እሺ ለምሳሌ ራስክን የምትመራ በራስህ የምትመራ ሰው ማለት ምን ማለት ነው ካል በራስህ የምትመራ ከሆንክ የምታደርጋቸውን ነገሮች ምክንያታቸውን እና የምታደርገውን ነገር መጨረሻው ምን ሊሆን እንደሚችል ታውቀዋለህ። እንበልና አንድ ስራ ስትሰራ ያንን ስራ የምትሰራው አምነህበት ወደኸው አቅደህ እና የዛ ስራ ውጤት እንደሚያስደስትህና እንደምትፈልገው በራስህ ያለማንም ተጽዕኖ በራስህ ውሳኔ በራስህ ፍላጎት ስትሰራ አንተ በራስህ የምትመራ ሰው ነህ። አንድን ስራ የምትሰራው ለሌሎች ብለህ አሊያም ደግሞ የሆነ ጥቅም ለማግኘት በሌሎች ተገፍተህ ወይም ደግሞ ሌሎች ላድርግና ይሄን አገኛለሁ ኦር ደግሞ ከሌሎች ለመመሳሰል ኦር ደግሞ ሌሎች ስላደረጉት የምታረገው ከሆነ ደግሞ በሌሎች የምትመራ ሰው ነህ ማለት ነው። ብዙ ጊዜ የምታረገው ነገር ወይም ደግሞ ሲያጨበጭቡ የምታጨበጭብ ከሆነ፣ ሲያወሩ የምታወራ ከሆነ፣ ሲስቁ የምትስቅ ከሆነ፣ ሲያለቅሱ የምታለቅስ ከሆነ፣ ሲጮሁ የምትጮህ ከሆነ፣ ሲበድሉ የምትበድል ከሆነ አንተ በራስህ የምትመራ ሳይሆን በሌሎች እየተመራህ ያለህ ሰው ነህ ማለት ነው። ነገር ግን አንተ ለምሳሌ የሌሎች አካሄድ ትክክል ላይሆን ይችላል እንበልና ህግን የሚጥስ ባህልን የሚጥስ መብት የሚጥስ ሰብአዊነትን የሚጥስ ፍቅርን የሚጥስ አብሮ መኖርን የሚጥስ ከሆነ ኖ ይሄ ትክክል አይደለም፣ ከዛ ይልቅስ ይሄ እንደዚህ መሆን መቻል አለበት ብለህ ነገሮች መሆን ባለባቸው መንገድ እንዲሆኑ ባለህበት ቦታ ባለህበት ሁኔታ ላይ ቁመህ ለእውነት የምትናገር ከሆነ አንተ በራስህ የምትመራ የእውነት ሰው ነህ ማለት ነው። በራሳቸው የሚመሩ ሰዎች በዚህ ጊዜ ማግኘት በጣም ሊከብድ ይችላል። ነገር ግን ብዙ ሰዎች የሉም ማለት አይደለም። በጣም ብዙ ሰዎች አሉ። በራሳቸው የሚመሩ እውነትን የሚመለከቱ ስለ እውነት ነገሮችን የሚያከናውኑ ስለ እውነት የሚኖሩ ሰዎች በጣም ብዙ አሉ። ነገር ግን እነዚህ ሰዎች በሌላ በሚመሩ ሰዎች፣ በአስመሳይ ሰዎች፣ በሐሰት ሰዎች፣ በጊዜውን መስለው በሚኖሩ ሰዎች፣ ህሊናቸውን ሽጠው በሚኖሩ ሰዎች ስለሚሸፈኑ ያሉ አይመስለንም። ለምን? እውነትን የሚናገሩ በራሳቸው የሚመሩ ሰዎች ድምጻቸው ስለማይሰማና በሚያስመስሉ ሰዎች በሌላ በሚመሩ ሰዎች ጩኸት ስለሚሸፈኑ። ለምን ካላችሁኝ የድህነት አለመማር፣ የስነ ልቦና ቁስል፣ በቀል እንደዚህ ነገሮች ተደማምረው የሚፈጥሩት ይመስለኛል። ለምሳሌ መበቀል ያለው ሊበቀል ይችላል። ገንዘብ የሌለው ገንዘብ ማግኘት ሊፈልግ ይችላል። የስነ ልቦና ቁስል ያለበትም በዛ የስነ ልቦና ቁስሉን ማለት ብቻ ምን ለማለት እንደፈለግኩ የምትረዱኝ ይመስለኛል። ስለዚህ ምን አይነት ሰዎች ነን እኛ? አንድ እውነት አለ። ምንም ቢል እውነት መቼም ቢሆን መውጣቱ አይቀርም። የትኛውም የህይወት መንገድ ብትመለከተው የሆነ ሰዓት እውነት ይወጣል። ማንም ምንም ስላል አይደለም። አዘይን በብዘደይ ግን እውነት ያላቸው ሰዎች ያሸንፋሉ። ሞተውም ቢሆን እውነትን የያዙ ሰዎች ያሸንፋሉ። እውነትን የያዘ ሰው ስለሞተ የተሸነፈ ሊመስልን ይችላል። እውነትን ይዞ መሞት በራሱ አሸናፊነት ነው ብዬ አስባለሁ። ስለዚህ እውነት ይዘህ በራስህና በእውነተኛ አቋም የምትገኝ ከሆንክ አንተ
በራስህ የምትመራ እውነተኛ ሰው ነህ ማለት ነው። ያ ማለት ለምሳሌ እንደ ፈተናዎችህ ሁኔታዎችን እያስተካከልክ አትጓዝም ማለት አይደለም። ለምሳሌ ሐሳብህን ልትቀይር ትችላለህ፣ አካሄድህን ልትቀይር ትችላለህ። ማድረግ የሚገባህን ነገር እንደየአስፈላጊነቱ መቀያየር ሊጠበቅብህ ይችላል። ነገር ግን ማንነትህን ቀያየርክ ማለት አይደለም። ነገር ግን አንተ ውሸት ተከተልክ ማለት አይደለም። ነገር ግን አንተ የሐሰት ሰው ነህ ማለት አይደለም። እውነተኛ ማንነትህን አጣህ ማለት አይደለም። ስለዚህ ስቲል አንተ የእውነት እና በእውነት የምትጓዝ በራስህ የምትመራ ሰው ነህ። ያ ማለት ራስህን የምታደርገውንና የምትጓዘውን ነገር ታውቃለህ ማለት ነው። ነገር ግን አይታችሁ ከሆነ በጓደኝነት ህይወት ውስጥ፣ በማህበራዊ ህይወት ውስጥ፣ በሰፈር ውስጥ ኦር ደግሞ በተለያየ ቦታ ስትመለከቱ ትልቁ የሚፈሩት ሰው ሐሰት ካወራ ለነሱ በቃ እሱ ያወራው እውነት ነው። በቃ በአጠቃላይ እሱ ያወራው እውነት ነው። ዝም ብሎ መጓዝ ነው። መመርመር የለም፣ ማገናዘብ የለም። ኦር ደግሞ ይሄ ትክክል ነው ወይ ይሄ እንደዚህ ነው ወይ የሚባል ነገር የለም። በቃ መጓዝ ነው። ጀስት እነሱ አንዳንድ ሰዎች በሌላ ሰው ጭንቅላት የሚያስቡ ነው የሚመስሉት ዝም ብላችሁ ስታዩት። ኦር ደግሞ ማሰቢያቸውን አስቀምጠው ሰው የሚያስበውን እንደ ሞንታርቮ የሚያስተጋቡ ነው የሚመስሉት። ይሄ መስተካከል መቻል አለበት። ሰው ከሆንክ ሰው ሊያሰኝህ የሚገባህን እውነተኛ ማንነት ይዘህ መቆም መቻል አለብህ። እኔም አንተም ሁላችንም ጀስት ሰው እንሁን ብለን ካሰብን ማለት ነው። አለበለዚያ ጥቅም የሚያስገኘን ነገር ሁሉ እውነት መስሎ የሚታየን ከሆነ፣ ስልጣን የሚያስገኘውን ሁሉ እውነት መስሎ የሚታየን ከሆነ፣ እኛ የምንፈልገው ነገር የሚያስገኘን ነገር ሁሉ እውነት መስሎ የሚታየን ከሆነ ያኔ ትልቅ ውድቀትና ከሰብአዊነት መራቅ ሰው አለመሆንን ያጋጥመናል። እስስት ታውቃላችሁ? እስስት እቺ ጥቁር ስታገኝ ጥቁር፣ ቀይ ስታገኝ ቀይ፣ ነጭ ስታገኝ ነጭ፣ ልክ ራሷን ቀይር የምታረግ እንደዚህ አይነት ብዙ ሰዎችን ልታዩ ትችላላችሁ። በእርግጥ ሰው ይመስላሉ እንጂ ሰው ላይሆኑ ይችላሉ። ጀስት ሰው የሚያሰኘን ይሄ ፊታችን፣ እግራችን፣ እጃችን ሰው መምሰሉና እንደ ሰው ልብስ መልበስ እና እንደ ሰው ልብስ ለብሶ መሄድ ከሆነ ሰው ናቸው ልንል እንችላለን። ግን ሰው የሚያሰኘው እውነተኛ ማንነት፣ እውነተኛ ባህሪ፣ እውነተኛ አስተሳሰብና እውነተኛ ስሜት አላቸው ወይ ብላችሁ ካሰባችሁ ሰው ላይሆኑ ይችላሉ። ወይ በሰውና በአውሬ መካከል ናቸው ማለት ነው። ኦር something like that። ስለዚህ በራሳችን ስንመራ በዙሪያችን ላሉ ሰዎች አጨብጫቢ አንሆንም። በዙሪያችን ያሉ ሰዎች ስላለቀሱ አናለቅስም። በዙሪያችን ያሉ ሰዎች ስለሳቁ አንስቅም። በዙሪያችን ያሉ ሰዎች ስላጨበጨቡ አናጨበጭብም። በዙሪያችን ያሉ ሰዎች ስለዋሹ አንዋሽም። የራሳችን የሆነ እውነታ፣ የራሳችን የሆነ እውነተኛ ማንነት፣ የራሳችን የሆነ አቋም፣ የራሳችን የሆነ የሚገለጽ የሚወደድ ማንነት ይኖረናል። ነሰሰርሊ ላንወደድ እንችላለን። ኦር ደግሞ የምንፈልገውን ያክል ክብር ላናገኝ እንችላለን። የኛ ማንነት ግን በእውነት ላይ ስለሆነ የቆመው ምንጊዜም ቢሆን የሚዋሹን ሰዎች፣ በውሸት ላይ የተመሰረቱ ሰዎች አይወዱንም። እውነትን የሚያውቁ ሰዎች ደግሞ ይጠሉናል ማለት አይደለም። ስለዚህ አንተና እኔ ምን አይነት ሰው ነን? የእውነት ግን ማንነታችን በእውነት ላይ የቆመ እውነትን የምንናገር፣ ለውሸት የማናጨበጭብ፣ በውሸት የማንመሰክር፣ የሰዎች መጎዳት የሚሰማን እውነተኛ ሰዎች ነን? እስኪ ራሳችንን እንጠይቀው። እስኪ ምን አይነት ሰዎች ነን? በዙሪያችን ያሉ ሰዎችስ ምን አይነት ናቸው? የእውነት ግን ላመኑበት ነገር የሚቆሙ፣ ውሸት የማይወዱ፣ እውነተኛ ማንነታቸውን የሚኖሩ ምን አይነት ሰዎች ናቸው? እስኪ ተመልከቷቸው። ያኔ የምንፈልገውን ሰው ልናገኝም የማንፈልገው ሰውም እንድናውቀው ይጠቅመናል። ምክንያቱም የውሸት እየኖርን በማስመሰል አብረን እየተባበርን አብረን እየኖርን ምንም አይነት ፍቅር ሊኖረን አይችልም።
ምክንያቱም የእውነት ፍቅር እንጂ የውሸት ፍቅር ስለሌለ። ስለዚህ እስኪ ራሳችንን ጠይቀው፣ እስኪ ጠይቁት፣ ራሳችንን ጠይቀው እስኪ። እኔ ብዙ ጊዜ አንዳንድ ነገሮችን እያየሁ አንዳንድ ነገሮችን እየተገነዘብኩ በጣም ያመኛል እውነት ለመናገር። ማለት ለምንድን ነው የሰው ልጅ አንድ ጊዜ እንጂ ሺህ ጊዜ አይኖር? ለዚች ለኮንትራት ዓለም ያውም ደግሞ አይ ነው የሐሰት ሰዎች የስጋ ፍላጎትን የስጋ ምቾትን የስጋ ፍላጎትን ለማሟላት የሚፈልጓት የሚሟቅቁላት የሚሳቀቁላት ሰዎች እንዳሉ አውቃለሁ። ይህ ምንም ጥያቄ የለውም። ግን እውነተኛ ሰዎች ደግሞ የስጋ ምቾት ያን ያክል አይደላቸውም። ምክንያቱም እውነት በራሱ ለነሱ ምቾታቸው ስለሆነ ማለት ነው። ያ ማለት ግን የማንፈልገው ፈተና ውስጥ ራሳችንን እናስገባ የማንፈልገው አይደለም። ኖ እንደዛ ሳይሆን ለምሳሌ የምታደርገውን የምትሰራውን ስራ ማወቅ መቻል አለብን። ነገር ግን ሐሰትን መተባበር እውነትን መክዳት ደግሞ ሌላ የስነ ልቦና ከእውነት ጋር ከስነ ልቦና ጋር አለመታረቅ ነው የሚመስለኝ ለኔ። ከራሳችን ጋር አለመታረቅ ምንድነው? አንዳንዴ የትም አምጩ ዶቄቱን የትም ፍጩ ዶቄቱን አምጩ የሚባል ነገር አለ። ለምሳሌ በልቶ ለማደር የፈለገ ሰው ምንም ይሁን ዝሮ የሚበላ አምጣ የሚባል አይነት አካሄድ እንደማለት ነው። ስለዚህ ሰርቀህም ቢሆን ገለህም ቢሆን ኦር ይሆን ምንም አድርገህ ይሁን ዝሮ የሚበላውን ነገር አምጣው፣ የሚፈለገውን ነገር አምጣው። ስለሚሞተው ሰው ምን አገባን? ስለሚጎዳው ሰው ምን አገባን? ኦር ስለ ፈተና ስለሚያጋጥመው ሰው ምን አገባን? እንደዛ ነው የሚመስለው። እንደዛ ከሚሆን ግን ጊዜም አላፊ ነው፣ ስጋም ተቀባሪ፣ መልካም ስራ ብቻ ለዘላለም ቀሪ ይላሉ አባቶቻችን። እና የምናደርገውን ነገር ብናውቀው መልካም ይመስለኛል።